ስለ ኢንትሮቨርቶች ወይም ጸጥታና የራሳቸውን ዓለም ስለሚመርጡ ሰዎች የምታውቀው ነገር ሁሉ ስህተት ቢሆንስ? ትንሽ ስህተት አይደለም፣ ሙሉ በሙሉ ስህተት ቢሆንስ? ምክንያቱም ኢንትሮቨርት መሆን አንድ አይነት ባህሪ ብቻ አይደለም፣ አራት ሙሉ በሙሉ የተለያዩ አይነቶች አሉት እና አንተ የትኛው አይነት እንደሆንክ ስታውቅ እስካሁን ግራ ሲያጋቡህ የነበሩ የራስህ ባህሪያት በድንገት ትርጉም ይሰጡሃል። ከደስ የሚል ምሽት በኋላ ለምን ጉልበትህ እንደሚማጠጥ፣ ሰዎች ለምን በቀላሉ ውስንነትህን ሊረዱ እንደሚችሉ፣ ወይም ለእራት ግብዣ እሺ ለማለት ለምን የአንድ ሳምንት ቅድመ ማሳወቂያ እንደሚያስፈልግህ ይገባሃል። ይህ ቪዲዮ እስከ መጨረሻው ስትከታተል አራቱንም አይነቶች በሚገባ ታውቃለህ። አንተ የትኛው እንደሆንክ ትለያለህ እና ይህንን ማወቅ ለምን ከምታስበው በላይ ወሳኝ እንደሆነ ትረዳለህ። ስለዚህ እስከ መጨረሻው አብረኸኝ ቆይ። በመጨረሻም የምናነሳው አንደኛው አይነት አብዛኛውን ሰው የሚያስገርም ነው። ሙሉ እድሜያቸውን እኔ ኢንትሮቨርት ነኝ ብሎ ራሳቸውን ሲጠሩ የኖሩ ሰዎችን ሳይቀር የሚያስደምም ነው። አብዛኛው ሰው ኢንትሮቨርት መሆን ማለት አይናፋር መሆን ብቻ ይመስለዋል፣ ወይም ዝምተኛ መሆን፣ ወይ ደግሞ የእረፍት ቀናትን ከቤት ሳይወጡ ማሳለፍ። ግን ሊያስገርምህ የሚችል አንድ ሀቅ ልንገርህ። ጥናቶች እንደሚያሳዩት በዓለማችን ላይ ካሉ ሰዎች ከ30 እስከ 50 በመቶ የሚሆኑት ኢንትሮቨርቶች ናቸው። ይህ ቀላል ቁጥር አይደለም፣ የዓለምን ግማሽ ያህል ማለት ነው። እና እነዚህ ሁሉ ሰዎች አንድ አይነት ባህሪ አያሳዩም። ታዲያ ለምንድን ነው እጅግ የተለያዩ ጸባያት ያላቸው ሰዎች በአንድ ቃል የሚጠሩት? ምክንያቱም ኢንትሮቨርት መሆን ሰፊ እርከን ስላለው ነው። በዊልስሊ ኮሌጅ የሚገኙ አንድ የስነ ልቦና ፕሮፌሰር ይህንን ጉዳይ አጥንቶ 4 የተለያዩ አይነቶችን አግኝተዋል። እያንዳንዱ አይነት የራሱ የሆነ ዓለምን የሚያይበትና ከሰዎች ጋር የሚግባባበት የተለየ መንገድ አለው። ዛሬ አራቱንም በዝርዝር እንመለከታለን። ነገር ግን አንደኛውን ለመጨረሻ አቆይቼዋለሁ። እሱ ከሁሉም በብዛት የሚታየው አይነት ሲሆን አብዛኛው ሰው ግን ስሙን እንኳን ሰምቶት አያውቅም። ነገሮች ይበልጥ አጓጊ የሚሆኑት እዚህ ጋር ነው። የመጀመሪያው አይነት ማህበራዊ ኢንትሮቨርት ወይም ዘ ሶሻል ኢንትሮቨርት ይባላል። አዎ ስሙን ስትሰማው ራሱ በራሱ የሚጋጭ ሊመስልህ ይችላል። ግን እስኪ አንድ የምታውቀውን ሰው በህሊናህ አስብ። ወደ አንድ ክፍል ሲገባ ድባቡን ደማቅ የሚያደርግ ቀልድ አውርቶ ሁሉንም የሚያስቅ፣ በቅርብ ጓደኞች ግብዣ ላይ በጣም ጨዋታ አዋቂና የድግሱ ድምቀት እርሱ ነው። በዚች ምሽት አዲስ የተዋወቀው ሰው ፈጽሞ ኢንትሮቨርት ነው ብሎ አይገምተውም። ነገር ግን ልክ ምሽቱ ሲገባ ድንገት ይሰወራል፣ ወደ ቤቱ ይሄዳል። በማግስቱ ደግሞ ወደ ቀድሞ ማንነቱ ለመመለስ ሙሉ ቀኑን ብቻውን ማሳለፍ ይፈልጋል። ይህንን የብቻ ጊዜውን ማንም አያየውም። ይህ ሰው ማህበራዊ ኢንትሮቨርት ነው። ታዲያ ከሰዎች ጋር መሆንን የሚያስደስተው ከሆነ ምኑ ላይ ነው ኢንትሮቨርት የሚያስብለው? ጉዳዩ ሰዎችን ከመውደድና ካለመውደድ ጋር የተገናኘ አይደለም። ማህበራዊ ኢንትሮቨርቶች ሰዎች በበዙባቸው ቦታዎች በጣም አሪፍ ጊዜ ሊያሳልፍ ይችላል። ትልቁ ልዩነት ያለው ከዚህ በኋላ በሚፈጠረው ነገር ላይ ነው። ጉልበታቸው ያልቃል፣ ማለቅም ብቻ አይደለም፣ ቀስ በቀስ ሳይሆን በአንዴ ነው ጠዋ የሚለው። ልክ ሙሉ ቀን ካርታ፣ ሙዚቃና የቪዲዮ ጥሪ ሲጠቀምበት ውሎ ቻርጀር እንዳላገኘ ስልክ ድንገት ይዘጋል። እዚህ ጋር አንድ የሚገርም ጥናት ልንገርህ። የኢንትሮቨርቶች አእምሮ ከሌሎች ሰዎች ወይም ኤክስትሮቨርትስ ይልቅ ለማህበራዊ ክስተቶች ከፍተኛ ጥናቶች ያሳያሉ። አነስተኛ አይደለም፣ ከፍተኛ። በዚህም ምክንያት ነው አንድ አይነት ምሽት አንደኛውን ሰው በጉልበት ሲሞላው ሌላኛውን ደግሞ አማጦ የሚጨርሰው። ጉዳዩ ሰዎችን ምን ያህል ይወዳል የሚለው ሳይሆን አእምሯቸው እንዴት ይሰራል የሚለው ላይ ነው። አንተ ከነዚህ 4 አይነቶች ውስጥ የትኛው እንደሆንክ እየፈለግን መሆናችንን እንዳትረሳ። ይህ የመጀመሪያው ማህበራዊ ኢንትሮቨርት ከአይናፋርነት ጋር ምንም ግንኙነት የለውም። ዋናው ነጥብ ከሰዎች ጋር
ቆይተህ ወደ መደበኛ ሀቅህ ለመመለስ ምን ያህል የብቻ ጊዜ ያስፈልግሃል የሚለው ነው። ይህ አይነቱ ሰው ብዙ ጊዜ በሌሎችም ሆነ በራሱ ዘንድ የተሳሳተ ግንዛቤ ይፈጠርበታል። ብዙ ማህበራዊ ኢንትሮቨርቶች ምን ነካኝ፣ ምን ችግር አለብኝ ብሎ ራሳቸውን ሲወቅሱ አመታትን ያሳልፋሉ። ጓደኞቻቸውን ይወዳሉ፣ አብሮ ይዝናናሉ። ነገር ግን በማግስቱ ልክ ማራቶን እንደሮጠ ሰው ይዘላሉ። ይህ ስሜት ያውቀዋል። አሁን ደግሞ ይበልጥ ወደሚገርሙበት ክፍል እንለፍ። ሁለተኛው አሳቢው ኢንትሮቨርት ወይም ዘ ቲንኪንግ ኢንትሮቨርት ይባላል። የመጀመሪያው ያልታሰበ ማህበራዊ አይነት ከሆነ ይህ ሁለተኛው ደግሞ ሁልጊዜ አብሮህ ያለ ግን በቀላሉ ልትደርስበት የማትችለው ሰው ነው። እስኪ አንድ የመማሪያ ክፍል በህሊናህ ሳል። አንድ ሰው ከኋላ በኩል ተቀምጧል። የሰዎችን ሀሳብ እየሰማ ራሱን ይነቀንቃል። አልፎ አልፎም የአይን ግንኙነት ያደርጋል። ነገር ግን ከግማሽ ሰዓት በላይ አንዲትም ቃል አልተነፈሰም። ከክፍል ሲወጡ ጓደኛው ስለ ጉዳዩ ምን እንዳሰበ ይጠይቀዋል። ለጥቂት ሴኮንዶች ዝም ብሎ ያስብና የሁሉንም ሰው አመለካከት ሙሉ በሙሉ የሚቀይር ድንቅ ሀሳብ ይናገራል። ሀሳቡ ሌላ ቦታ አልነበረም፣ እያሰበ ነበር። ከማንም በላይ ጥልቅ አድርጎ እያሰበ ነበር። ያ ሰው አሳቢው ኢንትሮቨርት ነው። ወደዚህ ሰው ውስጣዊ ዓለም ለመቅረብ ለምን ይከብዳል? ምክንያቱም የውስጥ ዓለሙ መቼም ቢሆን አይዘጋም። አብዛኛውን ጊዜውን የሚያሳልፈው በራሱ ጥልቅ ሀሳቦች ውስጥ ነው። ስሜቱን እጅግ በጥልቀት ይሰማዋል። ሌሎች ሰዎች በውይይት ውስጥ የማያስተውሉትን ጥቃቅን ነገሮች እርሱ አይቶ ይረዳል። ነገር ግን ይህንን ሁሉ ሀሳብ አውጥቶ በቃላት መግለጽ ለእርሱ በጣም አድካሚ ይሆንበታል። ስለዚህ አብዛኛውን ጊዜ ከመናገር ዝምታን ይመርጣል። እንደዚህ ብለህ አስበው። የአሳቢው ኢንትሮቨርት አእምሮ ልክ በአንድ ጊዜ 47 ገጾች ወይም ታፕስ እንደተከፈቱበት የኢንተርኔት ብሮዘር ነው። አንዱን ገጽ መዝጋት እንኳን ትልቅ ነገር እንዳጣ ያህል ይሰማዋል። ወደ አሳቢው ኢንትሮቨርት የቀረቡ ሰዎች ሁልጊዜ አንድ አይነት ነገር ይናገራሉ። በመጨረሻ ተከፍቶ በውስጣቸው ያለውን ሀሳብ ሲያጋሩ በህይወትህ ካደረግካቸው ምርጥ ውይይቶች አንዱ ይሆናል። ብቻ ጊዜ ሰጥተህ መጠበቅ አለብህ። ይህም ወደ ዋናው ጥያቄያችን ይመልሰናል። አንተ የትኛው አይነት ነህ? ይህ ቪዲዮ ራስህን እንድትመረምር እየረዳህ ከሆነ አሁኑኑ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁን። ይህም ሌሎች ሰዎች ይህንን ጠቃሚ መረጃ በቀላሉ እንዲያገኙት ይረዳል። በመቀጠል ብዙ ሰዎች ከሌላ ነገር ጋር የሚያምታቱት ሶስተኛው አይነት አለ። ይህ መምታታት ደግሞ ትልቅ ዋጋ ያስከፍላል። ሶስተኛው አይነት ጭንቀታሙ ኢንትሮቨርት ወይም ዘ አንሺየስ ኢንትሮቨርት ነው። ይሄኛው ትንሽ ከበድ ያለ ስሜት ሊፈጥርብህ ይችላል። እስኪ አንድ በጣም አሪፍ ምሽት ያሳለፈን ሰው አስብ። ጥሩ ጓደኞች፣ ምርጥ ምግብ፣ ደስ የሚል ሳቅ። ወደ ቤቱ ገብቶ ሶፋው ላይ ሲቀመጥ ግን ውሎውን ወደ ኋላ መለስ ብሎ ማውጣት ማውረድ ይጀምራል። ዛሬ በጣም አብዝቼ ተናገርኩ እንዴ? ያ ያልኩት ነገር ልክ አልነበረም? ያንን ታሪክ ስናገር ለምን ዝም አለች? ወደ መኝታው የሚሄደው እያሰበበትና ውሎውን እየመረመረ ነው። ማታው አልቋል፣ ለእርሱ ግን ገና አላለቀም። ይህ ጭንቀታሙ ኢንትሮቨርት ነው። ለምንድን ነው አሳልፎ መተው የሚከብዳቸው? ምክንያቱም ከሰዎች ጋር መሆን ለነርሱ ትልቅ ፈተና ነው። ምንም እንኳን መጥፎ ነገር ባይፈጠርም አእምሯቸው ሁልጊዜ ነገሮችን ይመረምራል፣ ይከታተላል። ሁሉንም ነገር በትክክል አደረኩ፣ ትክክለኛውን ቃል ተጠቀምኩ እያለ ይጠይቃል። ከሚያውቃቸውና ከሚያምናቸው ሰዎች ጋር ቢሆኑ እንኳን የተፈጠረውን ነገር ሁሉ እንደ አዲስ የመመገብ ግዴታ እንዳለባቸው ይሰማቸዋል። እዚህ ጋር ግን አንድ ማወቅ ያለብህ ትልቅ ቁም ነገር አለ። ጭንቀታም ኢንትሮቨርት መሆን የአንድ ሰው የተፈጥሮ ማንነት አካል ነው። ነገር ግን የማህበራዊ ጭንቀት እክል ደግሞ ሙሉ በሙሉ የተለየ የጤና ጉዳይ ነው። ትክክለኛ የሕክምና እርዳታ የሚፈልግ ጉዳይ ነው። ልዩነቱን እንዴት ታውቃለህ? ከሰዎች ጋር መሆን አካላዊ የሆኑ ስሜቶችን እንደ
መንቀጥቀጥ፣ የልብ ምት መጨመር ወይም ማቅለሽለሽ የሚያመጣብህ ከሆነ እንዲሁም በዚህም ምክንያት መሄድ ያለብህን ቦታዎች መቅረት ከጀመርክ ይህ ከባህሪህ ያለፈ ጉዳይ ነው። የባለሙያ እርዳታ እንደሚያስፈልግህ የሚያሳይ ትልቅ ምልክት ነው። አንድ ጭንቀታም ኢንትሮቨርት እና ማህበራዊ ኢንትሮቨርት ሁለቱም አንድ ድግስ ጥሎ በጊዜ ሊወጡ ይችላሉ። ነገር ግን አንደኛው ሙሉ ሳምንቱን ሲጨነቅበት የከረመው ነው። ሌላኛው ደግሞ ድግሱን በጉጉት ሲጠብቅ ቆይቶ ነገር ግን ባትሪው ስላለቀበት የወጣ ነው። ጭንቀታም ኢንትሮቨርቶች ጸጥታ በሰፈነባቸው ትንንሽ ስፍራዎች ላይ በጣም ጎበዝ ናቸው። ከአንድ ሰው ጋር ብቻ የሚደረግ ቆይታ፣ ቡና እየጠጡ የሚደረግ የተረጋጋ ውይይት ይመቻቸዋል። ከመናገራቸው በፊት እንዲያስቡ ጊዜ ስጧቸው። ከዚያም አንተ ካሰብከው በላይ ድንቅ ማንነታቸውን ያሳዩሃል። ስለ እነዚህ ሰዎች አብዛኛው ሰው የሚያውቀው ሌላ እውነታ ልንገርህ። እነርሱ ማለት ከማንም በላይ አሳቢና ቅን ሰዎች ናቸው። ከ3 ሳምንት በፊት የነገርከውን በዝርዝር የሚያስታውስህን ጓደኛህን አስበው። መጥፎ ቀን ካሳለፍክ በኋላ ደውሎ የሚያጽናናህን አጭር የጽሁፍ መልእክት ሳይሆን ረጅምና ከልብ የሆነ መልእክት የሚልክልህን ሰው አስብ። ያ ሰው አብዛኛውን ጊዜ ጭንቀታሙ ኢንትሮቨርት ነው። ያ ሁሉ መጨነቅና መብሰልሰልስ ለሚወዷቸው ሰዎች እጅግ ጥልቅ የሆነ ትኩረት እንደሚሰጡ የሚያሳይ ማረጋገጫ ነው። እና አሁን ደግሞ እስከ መጨረሻው ያቆየሁልህና ወደ ዋናው ነጥብ ደርሰናል። ይህ አብዛኛዎቹ ኢንትሮቨርት ነን የሚሉ ሰዎች የሚገኙበት ነገር ግን ስሙን ሰምተውት የማያውቁት አይነት ነው። አራተኛው የተረጋጋው ኢንትሮቨርት ዘ ሪስትሬንትድ ኢንትሮቨርት ይባላል። እስኪ ሳባን እንተዋወቃት። አብረዋት የሚሰሩ ሰዎች በጣም ይወዷታል። የተረጋጋች ጸጥ ያለችና አብረዋት ለመሆን የማታስጠላ ሰው ነች። አንድ ቀን ሐሙስ ጓደኛዋ ጠጋ ብሎ ዛሬ ማታ ሁላችንም ልንወጣ ነው፣ አብረሽን ትሄጃለሽ ይላታል። ሳባም ፈገግ ብላ ስራ እንዳለባት ትናገራለች። እውነታው ግን ስራ ኑሮባት አይደለም። ስለ ፕሮግራሙ የሰማችሁ ከ4 ሰዓት በፊት ነው። ለእርሷ ደግሞ 4 ሰዓት በቂ የመዘጋጃ ጊዜ አይደለም። የአንድ ሳምንት ቅድመ ማሳወቂያ ብትሰጣት ኑሮ ያለምንም ጥርጥር ትመጣ ነበር፣ ምርጥ አጋርም ትሆንህ ነበር። ነገር ግን በድንገት የጠራችው ጥሪ ለእርሷ በጣም ይከብዳታል። ምክንያቱም አይናፋር ስለሆነች አይደለም፣ ወይም ስለፈራችም አይደለም። በውስጧ ራሷን ለማዘጋጀት በቂ ጊዜ ስለሚያስፈልጋት ብቻ ነው። ለምንድን ነው ለተረጋጋው ኢንትሮቨርት ቅድሚያ ማሳወቅ ይህንን ያህል ወሳኝ የሚሆነው? ምክንያቱም በጥንቃቄ መምራት ስለሚወዱ ነው። በችኮላና በእግረ መንገድ ውሳኔ አይወስኑም። አእምሯቸውና ጉልበታቸው ለማዘጋጀት ቀጣይ ምን እንደሚመጣ አስቀድሞ ማወቅ ይፈልጋሉ። ያልታሰበና ድንገተኛ ነገር ሲያጋጥማቸው አእምሯቸው ይዘጋል። ነገር ግን በቂ የመዘጋጃ ጊዜ ካገኙ ሙሉ አቅማቸውን አውጥተው አስደናቂ ነገሮችን ያደርጋሉ። ስለ እነዚህ ሰዎች ሌላ የሚያስገርም ነገር ልንገርህ። ይህ አመለካከትህን ሊቀይረው ይችላል። ጠዋት ከእንቅልፋቸው ሲነቁም በጣም ቀስ ብሎ ነው። ይህ ሰነፍ ስለሆኑ አይደለም። ጥናቶች እንደሚያሳዩት አንዳንድ ሰዎች ከእንቅልፋቸው ሲነቁ አእምሯቸው ሙሉ በሙሉ ወደ ስራ ለመግባት ተጨማሪ ጊዜ ይፈልጋሉ። ይህ ተፈጥሯዊ የሆነ ሀቅ ነው። አንዴ ከተጨነቁ እና ከተነሳሱ ግን ሙሉ በሙሉ ስራቸው ላይ ናቸው። ይህ የመጨረሻውና አራተኛው አይነት ነው። ስለ የተረጋጋው ኢንትሮቨርት ትልቁ እውነታ ደግሞ ይህ ነው። እነርሱ የተበላሹ አይደሉም። ከእነርሱ ጋር መግባባትም ከባድ አይደለም። ፈጣን በሆነውና ለጥያቄዎች ሁሉ አሁኑኑ እሺ እንድትል በሚጠብቁን በዚህ ዓለም የእነርሱ ጊዜ መውሰድና ቀስ ማለት እንደ ችግር ሊታይ ይችላል፣ ግን ፈጽሞ ችግር አይደለም። ለእነርሱ ትክክለኛው የስራና የህይወት ዘይቤያቸው ነው። ለእነርሱ ምርጥ የአርብ ምሽት የቱ መሰለ? ቤት ውስጥ መዋል፣ ሙሉ ሳምንቱ ሲጠብቁት የነበረውን ፊልም ማየት፣ መብራት አጥፍቶ ስልክን ወደ ጎን አስቀምጦ ማረፍ ነው። ይህ አሰልቺ ስለሆነ አይደለም፣ ይልቁንም ትክክለኛው ማንነታቸው የሚሰማቸው በዚያች ሰዓት ስለሆነ ነው።
ስለዚህ እስካሁን ያወራነውን ሁሉ በአንድ ላይ እናጠቃለው። 4 የተለያዩ አይነቶች ዓለምን የምንረዳባቸው 4 የተለያዩ መንገዶች ግን ሁሉም ኢንትሮቨርት በሚል አንድ ቃል ይጠራሉ። አንተ ማህበራዊ ኢንትሮቨርት ከሆንክ በጣም አሪፍ ጊዜ አሳልፈህም እንኳን ለምን በጊዜ ወደ ቤትህ መመለስ እንደምትፈልግ የምትገልጽበት ቃል አሁኑኑ አግኝተሃል። አሳቢው ኢንትሮቨርት ከሆንክ ሰዎች ወደ ውስጥህ ገብቶ አንተን ለመርዳት ለምን እንደሚከብዳቸውና ይሄ መጥፎ ነገር እንዳልሆነ ተረድተሃል። በሶስተኛው በጭንቀታሙ አይነት ውስጥ ራስህን ካገኘኸው ደግሞ በባህሪህና በባለሙያ እርዳታ ሊያስፈልገው በሚችል ጉዳይ መካከል ያለውን መስመር በጥንቃቄ አስተውል እና በመጨረሻም የተረጋጋው ኢንትሮቨርት ከሆንክ ለምታደርጋቸው ነገሮች ቅድመ ማሳወቂያ በመፈለግ ራስህን መውቀስ አቁም። ይህ ያንተ ጉለት አይደለም። እንዲህ ሆነህ ነው የተፈጠርከው። በመግቢያ ላይ ከሁሉም በብዛት የሚታየው አይነት አብዛኛው ሰው ስሙን እንኳን ሰምቶት አያውቅም ብዬ ነበር። ታስታውሳለህ? አውቀኸዋል። እርሱም የተረጋጋው አይነት ነው እና ይህንን ቪዲዮ አሁኑኑ ላለህበት የቅርብ ጓደኛህ ብታጋራው እርሱም ራሱን ከነዚህ 4 አይነቶች በአንዱ ውስጥ የማግኘት ትልቅ እድል አለው። ስለተከታተልከኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ